የአንድ ሚሊዮን ብር ሽልማት እንዳያመልጣቸው። 1 ሚሊዮን ብር በነፃ ልንሸልም ነው። አንደኛ ለወጣ ግማሽ ሚሊዮን ብር ወይም 500 ሺህ ብር፣ ሁለተኛ ለወጣ 200 ሺህ ብር፣ ከሶስተኛ ጀምሮ ላሉ ተከታታይ 6 ሰዎች ለእያንዳንዳቸው 50 ሺህ ብር እንሸልማለን ማለት ነው። አጠቃላይ ስደምሩት የ1 ሚሊዮን ብር ሽልማት እፎይታ በዚህ ዓመት እንሸልማለን። የዚህ ሽልማት ተሳታፊ ለመሆን የሚያስፈልጋችሁ የቻናሉ ቤተሰብ መሆን ነው። ከዛ በተጨማሪ ያሉ መስፈርቶች ደግሞ የስራ ቢዝነሶችን ወይም ደግሞ ፕሮፖዛሎችን ያቀርባሉ። ከዛ በተጨማሪ የነሱ የሚያቀርቡት የስራ ፕሮፖዛል ምን ያክል ሰራተኛ ይቀጥራልና ሌሎች ተጨማሪ የሆኑ መስፈርቶችን በቅርቡ በሜንስትሪም ሚዲያዎች፣ በፖድካስቶች እንዲሁም ደግሞ በተለያዩ ቻናሎች የምናሳውቅ ይሆናል። በቀጥታ በላይቭ ስርጭት ላይ ዳኞች ከፍተኛ የሚባሉ ሀገራችን ታዋቂ የቢዝነስ ዳኞች ይኖራሉ። በዛ አማካኝነት ለእያንዳንዳቸው እንግዲህ የተሰጣቸውን አንደኛ ለወጣ ግማሽ ሚሊዮን፣ ሁለተኛ ለወጣ 200 ሺህ ብር፣ ከሶስተኛ ጀምሮ ላሉ ለእያንዳንዳቸው ደግሞ 50 ሺህ ብር አጠቃላይ የ1 ሚሊዮን ብር ሽልማት እፎይታ በዚህ ዓመት ያካሄዳል። ይህን የምናደርገው ደግሞ ወጣቶች ወደ ስራ እንዲበረታቱ፣ ስራ ለመስራት ያላቸውን ሞራል ከፍ እንዲያደርጉና ለመስራት የወጣቶችን ለማበረታታት፣ ሴቶችን ለማበረታታት፣ የቤት እመቤቶችን ለማበረታታት ነው። የዚህ ዕድል ተሳታፊ ሁኑ። ፎሎው፣ ሸር፣ ኮፒ ሊንክ ሁኑ። የ1 ሚሊዮን ብር ሽልማት እንዳያመልጣችሁ። በነፃ ነው። መስፈርቱን ካሟላችሁ የተለየ መስፈርት አይጠበቅባችሁም። ቢዝነሳችሁ ይታያል። ከዛ በኋላ ደግሞ ዳኞች የመረጧችሁ ይሸለማል። ፎሎው፣ ሸር አድርጉ።